ይስጥልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ በማድረግ አበረታቱኝ። ሐረግ ድራማ ምርጥና አስተማሪ ድራማ ነው። ሁሉም ሰው ሐረግ በጉጉት እንደሚጠብቅ አውቃለሁ እና ዛሬ ኤፍራታ ምን ሰራች? ምን አደረገች? ናታንስ ምን አደረገው? ይፋትስ ምን አደረገው? እንግዲህ ዛሬ ከች ብሏል። እፉዬ በድጋሚ ራሷን አገተችው ማለት ነው። በአሁኑ ጊዜ ግን በራሷ ነው ያገተችው። ይህንም ደግሞ ያደረገችበት ምክንያት አለው። እሷም ለእፉዬ ስትል ነው። ናታንም ደግሞ ለእፉዬ ስል ዋጋን እየከፈለ ነው። በክፍለ 33 ኤፍራታ ካለችበት ራሷን ፈታ፣ ካገተችበት ራሷን ፈታ ቁልፍ ፈላልጋ በር ከፍታለሁ ብትልም ቁልፍ ልታገኝ አልቻለችም። ግን ደግሞ የአባቷን ገዳይ አግኝታ ነበረ። ማውጫ ስታጣ ቁጭ አለች ማለት ነው። እና ይፋትም በዚህም በዛም እየፈላለጋት እየደወለ ማለት ነው። እና ትሰማለች እና ይፋት እንደሆነ ማውቃለች። መጨረሻ ላይ ማን እንደዚህ እንዳደረገ የአባቱን ገዳይም እሷም እያስደፈራት ደግሞ እሷም ያገታት ማን እንደሆነ ማንነቱን በአይኗ ስላየች ይሄ ሰው ከኔ ምን ይፈልጋል? ናታንም ደግሞ ይጎዳል። ናታንን እየጎዳ ነው። ስለዚህ እኔ ራሴን ማድረግ አለብኝ ብላ ራሷን አገተች ማለት ነው። ድጋሜ ናታንም ከሚጎዳ ብላ ራሷን አሰረችው ማለት ነው። ራሷን አገተችው። በቃ እሱ አስረዋ እንደሄደ አፏንም በፕላስተር እጇንም አይኗንም እንደዛ አድርጋ ሶፋ ኋላ ተደበቀች ማለት ነው። ግን እሱ ሲፈላልግ አጣ። ናታን ቤትም ሄደ አጣ። እና ናታን ቤት ሄዶ ናታን ከቤት ሲያጣ ምን አደረገው? ለቤዛ መድኃኒት አደረገው ማለት ነው። መድኃኒት ብርጭቆ ውስጥ አድርገው ያ ለቤዛ ሰጣት። ቤዛም ደግሞ ጠጣች። ስትጠጣ ቤዛ ያ እርጉዝ ናትና እሱ ግን ናታን ለመጉዳት ነበረ የሄደው ማለት ነው። ምክንያቱም ኤፍራታ ጣፍታለች እሱኑ የረዳት ብሎ ነው። አሁን ደግሞ ናታን በዚህ ሊጎዳው የሄደው ግን ደግሞ ራሱ ነው የጎዳ። በራሱ የቆፈረ ጉድጓድ በራሱ ተቀበረ እና ያደረገው ቤዛም በቃ አመማት። ምክንያቱም የጠጣችው መድኃኒት ነው። እንደገና እርግዝ ናት። አንተ ከህይወት ለምንድን ነው ማትወጣ? አሁን ደስተኛ ነኝ ወጣልኝ ብትልም ሉሊት መታ ደግሞ ውሽማሽ እኔ አቅ ነበረ ድሮም ጠርጥሬ ነበር ያለችው። ቢሆንም ግን ቤዛ ታመመች። ወደ ሐኪም ቤት ናታን ወሰደው። ሐኪም ቤት ስትሄድም ደግሞ ልጇ ሆዳ ውስጥ እንደሞተ እሷም ትሞት ነበረ ቶሎ ባይደርሱላት። ብቻ ያሳዝናል። ከባድ ነገር ነው እያደረገ ይፋት ወደ ቤት ስመለስ ብዙ ነገር አወራ ማለት ነው። ወደ ቤት ስመለስ ግን ማን አገኘው? እፉዬን አገኘው። እፉዬ ድምጽ የት ሄዳ ይሁን የሁሉም ቦታ ፈልገናል ብሎ ስደውል በዚህም ስደውል የእሷ ድምጽ ሰማ። የእሷን ድምጽ አሰማችሁ። ስታሰማ ለምንድን ነው የተደበቅሽው? ለምንድን ነው ወደዚህ የመጣሽው ብሎ ስጠይቃት እኔ ርቦኝ ምግብ ፈለጋ ወደዛ ተንከባልሌ ነበረ ግን ምንም ላገኝ አልቻልኩም አለችው። ርቦኛል እባክህ እናት የለም አንተ ርቦ ካታቅም ስትለው እኔ በጣም ብዙ ጊዜ ርቦኝ ያውቃል ብሎ የራሱንም ስብራት የራሱንም ታሪክ ለእፉዬ ተናገረው ማለት ነው። እና እኔ በ21 አመቴ እናቴን ወለደችኝ። እሱም ደግሞ የኔ አባት ደግሞ እናቴ እርጉዝ ስትሆን ሳቅ እናቴን ጥሎ ጠፋ። ግን እናቴ ብቻዋን በ21 አመቷ ብቻዋን ወለደችው። ስትወልድ ጊዜ መንገድ ላይ ወጣን። ያ ጊዜ እናቴ በዛ ላይ ልጅ ናት። በዛ ላይ ደግሞ ማንም የላትም። ያስረገዛት ሰውም ደግሞ
ጠፋ ማለት ነው። ሌላ ሴት ሊያገባ ስለሆነ የሚያገባ ሴት ደግሞ ሀብታም ናት፣ ብር ለማጣት ስለማይፈልግ፣ እቺ ደግሞ ደሃ ስለሆነች እቺ ማግባት ስለማይፈልግ ስትጠያይቅም ደግሞ የይፋት እናት እሱ ሞቷል ነው የተባለ። ግን መንገድ ላይ ሲወጡ ያው አሁን ደግሞ ተብሷላ የሚበሉ ሲያጡ ማረፋ ሲያጡ ምን ያደርጋሉ? ጎዳና ላይ ወጥቶ መለመን ይጀምራሉ። ለጉሮሯቸው ማለት ነው። በጣም ይርባቸዋል። ሰው ልጅ ምግብ ከሌለ ቤት ከሌለ ከባድ ነው እና ያ ጊዜ እናቷ የናታን የይፋት እናት ይሄ ይፋት መኪና ውስጥ እሱ ሰውየው መኪና ውስጥ ነው ያለው። ግን እሱ ደግሞ ይፋት ደግሞ ርቦኛል እባክህ ምግብ ስጠኝ ወይም ሳንቲም ስጠኝ ስለው እሱ ደግሞ መስኮቱን ይዘጋል፣ የመኪና መስኮት ማለት ነው። እናቷ ደግሞ ትኩር ብላ ታያለች። ለካ እሱ አልሞተም። እሱ መደበቅ የፈለገው ከይፋት እናት ሌላ ሴት ማግባት ስለፈለገ እኔ በቃ ሞታል ተባለ እና እሱ አባቱ እንደሆነ አወቀ። እኔም ደግሞ እንደመሰለኝ አሁን ናታን ላይ የኤፍራታ ላይ ቤዛ ላይ ለምን እንደዚህ ያደርጋል ይመስላችኋል? እኔ እንደመስለኝ ያው በቀሉን እየተወጣ ነው እና ይሄ በቀል ደግሞ ከናታን አባት ወይ ደግሞ ከቤዛን አባት ነው። የናታን አባት ሳያስረግዝ አይቀርም፣ አስረግዞ ሳይጠፋ አይቀርም። ምክንያቱም ለዛ ነው ናታን ላይ እንደዚህ ቤቱንም የወረሰው። ያ ጊዜ በጣም ርቦኝ ነበር፣ አባቴም እንደዚህ ትቶኝ ሄደ። እንደገና ደግሞ እኔ ልጆኜ ተደፈርኩኝ፣ ሴት ነበር የምደፈረ፣ እኔ ግን ወንድ ሆኜ ተደፈርኩኛል። ግን ያሳዝናል። እሱም ያሳለፈ ችግሮች ብዙ ነው። ቢሆንም ግን በበቀል ሳይሆን በማስተማር ነበረ። እሱ ግን በበቀል ነው። ኤፍራታም እኮ ነገረችው ለይፋት ማለት ነው። አንዳንድ ሰዎች በበቀል እሱ ላይ የተፈጠረ ነገር በበቀል ሊመልሱት ይፈልጋሉ። ግን አንዳንዶች ደግሞ እኔ ላይ የደረሰ ጥላት ላይ አይድረስ ይላሉ እና አንተ ደግሞ በበቀል እየመለስክ ነው አለ እና ኤፍራታ እኔ ካንቺ ምንም ችግር የለብኝ፣ ችግሬ ከሌላ ነው። አንቺ እድልሽ ነው ጥላት እጅ እየጣለሽ እንጂ ካንቺ ምንም የለኝም ብሏል። እንግዲህ ከቤተሰብ ነው ማለት ነው። ቤተሰብ በፈጠሩ ችግር ልጆቹ እየተቀጡ ነው እና ቤተሰቦች ከባድ ነው ማለት ነው። ግን ደግሞ ሉሊት ስትደውልለት ልጁ የናታን አይደለም፣ ምክንያቱም ያ ቀን አብሮ የተኛችው በመድኃኒት አፈዛ ነው ስትል ደነገጠ ማለት ነው። ልጁ የራሱ እንደሆነ አወቀ፣ ግን አዘነ። ለእኔ ደስታ አይገባኝም፣ በቃ እኔ ደስተኛ መሆን አልችልም ማለት። እንዴት ደስተኛ ይሆናል? ክፋት እየሰራ ሰው እየገደለ ሰውን እያገተ ሰውን እያስደፈረ እንዴት? እና ውዶቼ አመሰግናለሁ። ቤዛ እንግዲህ በጣም ታሳዝናለች። እናት አባት በሞት አታለች፣ ልጇንም አታለች፣ ንብረቷም አታለች። መንገድ ላይ መውጣታ ነው እና ጽዮንም በጣም ታሳዝናለች፣ በጣም ተጎድታለች። ወንድሙ ላይ የሰራች ሁሉ ጸጥቶታል እና እንደዛ ነው ውዶችዬ። የዛሬው ድራማ እንግዲህ ይሄን ነበር መስለው። አመሰግናለሁ። ላይክ በማድረግ አበረታቱኝ። ሐረግ ድራማ አስተማሪ ድራማ ነው። ኤፉዬና ናታን ከዚህ ችግር ወጥቶ አንድ ቀን ስደሰቱ ማየት ነው የናፈቀኝ። እናንተም ይሄን እንደምናፍቃችሁ አውቃለሁ። በላይክ አበረታቱኝ። ደህና ሁኑ። አመሰግናለሁ።